ሰላም እንዴት ናችሁ? ዶክተር ተመስገን ነጋሽ ነኝ። የኒውክሌር ሜዲሲን ስፔሻሊስት ሐኪም። ዛሬ የማቀርብላችሁ ስለ ራዲዬሽን ሲክነስ ነው ወይም አኪዩት ራዲዬሽን ሲንድሮም ስለሚባለው ዲዝ ነው። Definition: it is a serious illness caused by receiving a high dose of ionizing radiation to the entire body in a short time, usually minute to hours. ከፍተኛ ሰውነታችን ከፍተኛ ለሆነ ጨረር በደቂቃውን በሰዓታት ውስጥ መጋለጥ ሲጋለጥ የሚመጣ በሽታ ነው። ከዶዙ ጋር ዲፔንድ ነው ከመጠኑ ጋር ዲፔንድ ነው ሲሆን የተለያዩ ሶርሶች አሉት። አመንጭ ማለት ይሄን ጨረሩ የሚያመነጩት የጨረሩ ሶርሶች ወይም አመንጭ የምንላቸው አሉ። የመጀመሪያው ኒውክሌር ኤክስፕሎዥን ነው። በጦርነት ሂሮሺማ ወይም ናጋሳኪ ላይ እንደተጣለው ነው ማለት ነው። ኒውክሌር ኤክስፕሎዥን በጦርነት በፍንዳታ ጊዜ። ሁለተኛው ኒውክሌር አክሲደንት ነው። ኒውክሌር ፕላንቶች ለጦርነት አልሆኑ የተቋቋሙ ኒውክሌር ፕላንቶች አደጋ በሚደርስበት እንደ ቸርኖቢል እና እንደ ፉኩሺማ ማለት ነው። ሶስተኛው ኢምፕሮፐር ሃንድሊንግ ኦፍ ራዲዮአክቲቭ ማቴሪያል ነው። አያያዛችን በትክክል ስናጓጉዝም ሆነ ስንጠቀም በትክክል ፕሮሲጀሮችን ጠብቀን ሳንቀር የሚመጣ። አራተኛው ብዙም ባይከሰትም ሬር ነው። በራዲዮ ቴራፒ ኦቨርዶዝ ነው። በህክምና ጊዜ ኦቨርዶዝ መስጠት ማለት ነው የሚሆነው ማለት ነው። ሶርሱ ይሄ ነው። ይሄ ደግሞ የጨረር መጠኑን ለማሳየት ነው። 1000 ሚሊ ሲቨርት ወይም 1000 ሲቨርት ማለት ነው። ከ1000 በታች ሚሊ ሲቨርት ታች ያለው ብዙ ጉዳት የለውም። 1000 ሚሊ ሲቨርት በላይ ነው ጉዳት ያለው። በዚህ 1000 ሚሊ ሲቨርት እንደው ኢሚዩን ሲስተም አፌክቲቭ ሃይ ሪስክ ኦፍ ኢንፌክሽን ይኖርና 2000 ሚሊ ሲቨርት ነው ናውዚያ ብለድ ቮሚቲንግ ዲያሪያ ሊኖር ይችላል። ከ3000 እስከ 5000 ሚሊ ሲቨርት ናውዚያ ቮሚቲንግ ሎስ ኦፍ አፒታይት ሄር ሎስ ዶዚዝኒክ ማለት ነው። ፀጉራችንን ያቃጥላል፣ ያስታውከናል፣ ከንፈራችን አፋችን ይቆሳሰላል፣ ይደማል። እንዲሁም የመገጣጠሚያችንና ሰገራ የቀላቀለ ደም እንተያማን 5000 ከ6000 ላይ ዴዝ ነው። ከ10000 በላይ ቶታል ፋታል ነው። ወዲሁም ነው የሚገለን። ሎንግ ተርም ሊኮሚያ ካንሰር ሊሆን ይችላል፣ ስኪን ሌዥን ይሆናል፣ ብላይንድነስ ሊያመጣ ይችላል፣ የተለያዩ ካንሰሮች ያመጣል። ይህ ምትውት ኤክስራይ ነው። ኤክስራይ 0.1 ሚሊ ሲቨርት አንድ ኤክስራይ ቸስት ኤክስራይ በመነሳት ይሄኛው ደግሞ የሰን ላይት ኤክስፖዠር ነው። 2 ሚሊ ሲቨርት ፐር ኤክስፖዝ ነው አለ። ሲቲ ስካን 12 ሚሊ ሲቨርት ፐር ስካን ነው። ሲቲ ስካን ሲነሳ 12 ሚሊ ሲቨርት ትንሽ ነው። ቸርኖቢል ላይ 10000 ሚሊ ሲቨርት ፐር ሃወር ሪከርድ ተደርጓል። በቸርኖቢል ፍንዳታ ጊዜ ጃፓን ፉኩሺማ ደግሞ 4000 ሚሊ ሲቨርት ፐር ሃወር ሪከርድ ተደርጓል ማለት ነው። ይህም ተመሳሳይ ነው። ከኦርጋኖች ጋር ያለው የሲቨርቱን ሌቭል ነው። ዶዝ ዲፔንዳንት ነው። ስቶካስቲክ ኤንድ ዲተርሚኒስቲክ ዲተርሚኒስቲክ በሌቭሉ ማለት ነው። አሁን ስለ ዲተርሚኒስቲክ ነው ማለት ከሌቭሉ ጋር ከዶዙ መጠን ጋር የሚያያዝ ነው። ስቶካስቲክ የሚባለው ካንሰር ነው። ከላውዶዝ አንስቶ ነው። ዶዝ በየጨመረ ሲሄድ ፕሮባቢሊቲ ይጨምራል እንጂ ይህ ነው ተብሎ አይታወቅም። መቼ እንደሚነሳ እንደሚከሰት ነው አይታወቅም። ዲተርሚኒስቲክ ይታወቃል። ይሄን ያለ ሌቭል ኤክስፖዝ ኮን ከስታል ለምሳሌ ከ2 ከ3 ግሬድ በላይ ወይም ሲቨርት በላይ ከሆነ ፐርማነንት ስተራሊቲ መካኒነት ያመጣል። ቦን ማሮ ፌለር ያመጣል። ቀየደብስ ነጭ ፕላቲቶቻችን አይኖሩም ማለት ነው። እንደዚህ አይነት ነገሮች ይታወቃሉ። ካታራክት እነዚህ ሁሉ ይመጣሉ ማለት ነው። ይሄን ለማሳየት ነው። ይህ ደግሞ ሲምፕተሙ ነው። ፕሮዶርማል አለ፣ እንደገና የፉልሚናንት ነው አለ፣ በመሃል ፍሪ የሆነ ይረዳል ማለት ነው። የፕሮዶርማል ነው ወዲያው የሚሆነው በሰዓታት ወይ በቀናት ውስጥ ይከሰታል። መደካከም እንደገና ማጥላሽን ማስተዋወቅ ነው የሚሆነው። በዛ ከአንድ ቀን እስከ አንድ ሳምንት ባለው ፍሪ ሊሆን ይችላል፣ ልንድን ይችላል፣ ሄዳን ሊመስል ይችላል። ግን ዞሮ ከሳምንት በኋላ ይመጣል። በጣም ትርኬ ይኖራል፣ ደም የቀላቀለ ሊሆን ይችላል። ደም አፋችንና ከንፈራችን መገጣጠሚያችን ደም ይደማል፣ ሰገራችን ሊቀላቀል ይችላል። ተቅማጥ ይኖራል፣ ሙቀት ፊቨር፣ ሃይ ግሬድ ፊቨር፣ ኢንፌክሽን ማለት ነው። አጠቃላይ ለኢንፌክሽን ተጋላጭ ስለሚያደርገን ፀጉራችን ሊነቃቀል ይችላል፣ አእምሮአችን ሊስት እንችላለን። እንደዚህ ዴዝ እና ብሬን ዴዝ እና ዴዝ ከስተል ሞት ይመጣል ማለት ነው።
ይህ ነው ምልክቶቹ ህክምናው ምንድነው ነው ህክምናው ኪሮብል አይደለም አይደለም ግን ሳፖርቲቭ ነው ሳፖርቲቭ ማለት በምልክቶቹ መሰረት በተጎዱ መሰረት እነሱን ማከም ማለት ነው ለምሳሌ ቦን ማሮ ፌለር ሲያደርግ ቦን ማሮን መተካት ማለት ነው የመቀሌ ነቅሎ ተከላ ማለት ነው የመጀመሪያው ፍሉድ ነው መስጠው ፍሉድ በተለምዶ ግሉኮስ ምንለው ይሰጣል ኤሌክትሮላይቱን ሪፕሌስ እንዲተካ ይደረጋል እንደዚሁ ቮሚቲንጉን ዲኮም አንቲ ኢሜቲክ ወይም ደግሞ እንዳያስታውከን ያደርግ መስጠት ነው ቦን ማሮ ፌር ካደረገ ቦን ማሮ ስቲሙላንት የሚያነቃቃ እናደርጋለን መጥንም ያነቃቃ ሙሉ በዚህ የማይሰራ የሚያነቃቃ ነው የቦን ማሮ ትራንስፕላንት ወይም የመቀሌ ነቅሎ ተከላ ይደረጋል ማለት ነው እነዚህ ናቸው ጠቅላላ ያሉ ህክምናዎች ስለዚህ እነዚህን ህክምናዎች ያገኛል ማለት ነው አንደኛ ራዲሽን ሲስተም ግን በቶሎ መድረስ አለበት ግን ጊቭን ፔሪድ ማለት ነው በትክክለኛ ሰዓት ማወቅ አለብን ምልክቶችን ማወቅ አለብን እንደገና የጨረር ሶርሶችን ማወቅ አለብን መጀመሪያ ጨረር መኖሩን ማወቅ አለብን መጋለጣችን ከዛ እነዚህ ምልክቶች ጋር ኦኬ ይሄ ነገር የጨረር ሊሆን ይችላል ብሎ ወደ ህክምና ተቋማት ሄዶ ይሄን አገልግሎት ማግኘት